አሮጆዬ እንዴ ደበደና አድስክ አልበና አይ ትልል ጠይቀ ነበር ታረቁ ምናምን የሚል ነገር አይቼ ሰለ አሳምኛቸው ነበር። ላይቭ ላይ ምናምን እንከራከራለን። አንተ አይደለም እንደዚህ ያርከው እንደዚህ ያለውን ትንሽ ልንተማመን ነበርና ጉዳዩን ብታቆዩልን። አልገባም። ቢግ ላቭ ምናምን አይደለም። ይሄ እኮ ገንዘብ ነው ላይቭ ላይ ያለው። ወይ አንተ ስጠናሽ ብሩን እሺ ለምን አጀንዳ ታስነሳላችሁ? ሳይሆን እንዲሰራበት አይደለ? እኛ ገንዘብ ልንሰራበት ብላችሁ ብታነሱት ላይ ለበል አንቺ በኔ ላይ እሷ ማታርገው ሰይጣን ሰውሷት ነው። ምን ነው ቆዩ አትመጣም እንዴ? ይችላል አንቺ አሁን ተናዷል ብላ ስለምታስብ ይቅርታ ጠይቀኛል። አረግላታለሁ። ለምን ቆየች? አሁን ምን አባቷን ያቆያል? ትግራው ምንድነው ስምን ቀሩ ለጮርናቄ ታበላታለህ። ከተፈጠረች ጭቃ ነክቷት ማያቅ ልጅ በጭቃው ዘይት የተጠበሰ ብስኩት አይደለ? አይዞሽ እሺ የኔ ቆንጆ ውስጥሽን አጨቀየው አይደል? ይሄ ክፉ ማን ነው ታውቂያለሽ? ዝም በል። ይሄኔ ጀርመን ሀገር ብትሆን ለዚህ ኃጢአት የሞት ፍርደኛ ነበርክ። በዛ ላይ እዚህ ጠራራ ፀሐይ ላይ አስቁማት እቺ የመሰለች ትቁማ። አንተ ምን ጨነቀ? ይሄ እኮ ነው የሀገራችን ወንዶች ኋላ ቀርነት እኮ። እቺ ልጅ ችሎት ላይ ፍርድ ቤት ማለት ነው ወንጀለኛ ፍርደኛ ሆና ብትቀርብ ማለት ነው ዳኛው ራሱ ጨክኖ አያስቆማትም ነበር። እቺን የመሰለች ልጅ እውር የሚያደንቀው በት እኮ ነው ያለች። ዊ ቴንክ ዩ በጣም እባክሽ። ግቢ ውስጥ የንብ ቀፎ አለና ፈቅደሽልኝ ወስጄ ንግስታቸው ላርግሽ እባክሽ። እንዴት አልክ እንደዛ? ሁሉ ነገርሽ ጣፋጭ እንደሆነ ያስታውቃል። ወይ ደግሞ ስኳር የሌለው ሻይ ልዘዝና ሻይ ውስጥ አንዴ ብቻ ጣትሽን ነክረሽ አውጪው። ከዛ ዓለማችንን ውዱንና ጣፋጩን ሻይ እንድጠጣ እባክሽ ፍቀጅልኝ። ተጫዋች ነህ አንተ። ምን ፈልገህ ነው? ቆይ ታውቂዋለሽ? ያንቺ ውበት አለው መተትን እስርስር ነው ያደረገኝ። በቃ ውርር ነው ያደረገኝ። እንዴ ላይሽ ላይ እኔ አሻሮ ቢቆላ ማለት ነው ንጹህ ነሽ። በቃ መታጠቡን ላይ አይጠበቅብሽም። ደግሞ እንት ወዛደር ነበርሽ እንዴ ማለት ፈጣሪ እንዴት አምኖ ይሄን ሁሉ በታሸከመሽ ብዬ ነው አንዴ። አየህ አይደል? አንተ ግን አንድ ቀን እንደዚህ ብለኸኝ አታውቅም። ጮርናቂያ ፈንክቹ እንዴ ኧረ አውቄ ነው። አንተ ግን አይደብርም? እዛ ጋር መኪና አቁመ ጮርናቄ። አረ ይደብራል በእውነት። መኪና ዳቦ ይሆናል እንጂ ካንተ የሚጠበቀው እኮ ከፕሌይ ስቶር ያንጎ ፕሮ የሚለውን አፕሊኬሽን አውርደ በ5 ደቂቃ ውስጥ ተመዝግበ ስራ መጀመር ነው። ቢሮ መሄድ ሳይጠበቅብህ እያልኩ እኮ ነው። የምሬን ነው። ይኸውልህ በያንጎ ፕሮ ማለት ነው ከፍተኛ ገቢ ማግኘት ትችላለህ። ፕላስ ቦነስም አለው በሳምንት እስከ 45,000 ብር እያልኩ ነው። እቺን ያዝ እስከዛ እናንተ ደግሞ ፓራ ከኬ አይበላ ማለት ሰዎች እኔ ያው ከኬ ልበላ ነው። A few moments later ኢትዮጵያ ፍረዶ ቸግሮኛል። እኔ በቀኑ 100 ብር ካርድ እየሞላው ነው ቪዲዮ ምለቀው ነው። ላይቭ ምገባበት ራሱ ነው ሪንግ ላይት የለኝም። በሻማ ነው ምገባው ላይቭ ራሱ ነው የተወሰነ ብር ሾይኔ ልብ ግን አንተ ስታገኝ ብቻ ነው ትክክለኛ ስራውን የምትሰራው። ያለ አንተ አትንቀሳቀስም። አንተ ማለት ልቤ ነው። አንተ ቀልድ አላውቅም። አንተ ከጀለስ አንተ ጀላት ይቀማዋ ከኔ ጀለስ እንዳልይዘ አንተ እኔ ውሸት እንዳንተ የውሸት ጋን ምናን መስሎ ያለኝ እና አንተ እኔ እኮ ሪል ጋን ያለኝ አሳዩ። አንተ አረ ላይ ይዘጋብሽ ይዝጋና ተተኛ አዮ አንቺ ወለቀ በእና ወል አንቺ ሰድሽ አንቺው ፈርቶ አይደለም ምሽ አይደለም አንተ በዘበት ስላላችሁ ነው። እስካን አርጎ ይያየ ነው። ተጨነቃለህ 59 ተጨነቃለህ። ደሞ ከጀለስ ማለት ነው ለባል የተገዛለትን ጃካ ወስደህ አዲስ ጃካ ለባል ወስደሃላ ታመጣዋለህ ነው ማለት እየመጣን ነው። ኑ እየመጣን ነው። እያሳሙን ጠቅ ወደ ቀኝ ወደ ግራ የተደተ ብሎ ምንድነው ፍሪክ ነገር እሺ ከዱነጋ አንድ ዘፈን እሺ የፈጠነ እሺ ጠጋቤ ጓደኞቼንም ሃይ በይ መላይ ተፍስም
ቪዲዮ መስሎኝ ለካ የዘጠና አራት ነው የሚለው። ጭንቅላቱን ነው መበጠሰው። ይኸውልህ 59 እንዳትገባ በጭራሽ ፍሪጎቹ ገቻሉ በገጀራ ፍላጦ እናስኔው ወስንበት ኧረ ሰያ ጠብቁኝ ሳምባ ማይ አካባቢ ላይ ምንም ሰው የለም። በቃ ምንም አልነበረም። እንዴ ምን ተፈጠረ? የሚገርም እንዴ ሳራ ከሰፈር ስትወጣ አንዱ ቦርሷን ሊመነትፋት ሞክራ እኮ ተጓታ ነው ሰው ያተረፈችው። ወይኔ እግዚአብሔር እንኳን አተረፈሽ። ባሊን ተዋወቁት። ታሽ አይናፋር ነው። እሺ ሰላም። አንቺ ግን እግርሽ ተረፈ? ትንሽ ብቻ መጋጋጥ አለ። ወይኔ በእናትሽ እኔ ግን ሆነ ማለት ነው ሌባው እንደዚህ ያደረገኝ አንዴ ባለቤትሽ አሳይሽ። ይቅርታ ላሳየት። ቦርሳው እንዲህ ተጓተተኛ ምንም አላወራም። እንደዚህ ዞራለሁ እንዲህ አንገቱን ይዞ በረበናት ሳንጊ ይባላል። እሺ እውነት አይኑ ነው ማጠፋው። ድጋሚ ባገኘው ምን እንደማርተቀ እሄዳለሁ። ይሄ ጸዳ መታት ባባ ማለት የጉሮሮን ኩላሊት ነው ያገኘችው። ይሄ ነው ጸጥኩ ነው ማለት በጣም ይቆጨኝ። እናንተ ታውት እኔ ባገኘው። እሺ አንዴና ጠጋበል ነው ይቢ ጠጋበል እንዲያዞሩ ማለት አው አልሞተም። ወዴት ምንድን ነው እንደዚህ የምትደባበቀው? አሉ ወዴት ነው የምትደባበቀው? ስድስት ቢራና አንድ በየአይነት የበላው አንተ ነህ? ስድስት ቢራ እና አንድ በየአይነት እንተ ነህ? እኔ ነኝ እኮ። ሂሳቡን ክፈል ነው ጣ ሽንት ቤት ታዲያ እንዴት ነው ተደባብቀ የምትሄደው? እንደዚህ አይደለም። አንተ ያልገባ ነገር አለ። ማንም ማታውቀው ነገር አለ። ምንድን ነው? አልተገረዝኩ ሰው እንዳያየኝ ፈልጌ ነው የምደባበቀው። ስላልተገረዝኩ ነው። ይቅርታ። ቆይ ሂሳቡን ክፈልና ሄደህ ሽና ታዲያ ወጥሮኝ ነው ሲመለስ ከብላለሁ። አይ ክፈልና ሂድ። ልክፋ ታው ሲመለስ ያው ልልቀቀው። አይ አሁን ክፈልና የለኝ በቃ ጥበቃ የሚገርዛል በቃ አንድ የሚገረዝ ሰው አለ። ትገርዘዋለህ። ግረዘው። በሽታዬን ጉግል ላይ ሰርች አድርጌዋለሁ። ብር ነው፣ የብር እጥረት ነው፣ ድህነት ነው። እንዴ ምንድን ነው? ማሂ ገባች። ማሂ ቀለበት አሰረች። እንደፈራው ጠርጥሬ ነበር። ምንድን ነው አንተ እየገባህ አይደለም እንዴ? ሰሞኑን ቲክቶክ መንደር ላይ እንዳለ ቀለበት እያሰሩ ነው እና ቀለበት እያሰሩ ነው። ነው ይሄ ሁሉ አጋጣሚ ነው ትላለህ? ይሄ ሁሉ አጋጣሚ ነው ትላለህ? ባያስጨውሻል። ሁሉም እያገቡ ነው። ሁሉም ቀለበት እየተደረገላቸው ነው። ምን ይነግርሃል? ምኑ የገባ አይደለም። የሆነ ሊደብቁት የፈለጉት ነገር አለ። እኔ ደግሞ ደርሼበታለሁ እኮ እያልኩ ነው። ገብቶሃል? አሁን ማሂ ቀጣይ ማን ነው? አልፈቅድላችሁም። ስሚኝማ እንዴ ምንድን ነው ፍቅረኛ ሊኖርሽ አይገባም። ይሄ ሴራ ከታሰበብሽ ራሱ እሱን እኮ ነው የምልሽ። ያኔ በደንብ ታውቂያለሽ። ላዳ ወዴት ነው? መቼም ብትከሰስ የዚህ ኮንትራት አይከፍልም። ማነሽ? እንዴት ነው? አቤላን ታውቂያታለሽ? አቤላ አላውቅም። አቤላ ውጭ ሀገር የሄደችዋ ውጪ አቤላ ታሰፈር ባንኛለሁ። አቤላ አይደል ወንድም ብለድ በጣም ምን ሆነ ታውቂዋለሽ?
እኮ አይ ላይ ሰፈር ያለው ነው ያልኩሽ። አውቀሽዋል ግን እኮ በሊያድ ነው አንተ። እኔ ደም ሰጥቼዋለሁ ምናምን ምን ያላረኩልት ነገር ወንድምራችሁ በጣም ወንድሜ ነው። ምን የአባታችን ስም ነው የሚለያየው እንጂ ወንድሜ ነው። አቤላ እንዴ አቤላ ምን ሆነ ነው እብድ ነህ እንዴ? አንዲ ብራዘር እኮ አላስመስሉኝም ነበር። እኔ እኮ ዝም ብዬ እኮ ካወቅሽው ብዬ እኮ ጠይቀሽ ብዬ ወንድም ትንሽ ስም ቢኖረው እኔ እና እሱ ነው በጣም ነው የምወደው። በቃ እኔ ላፈቅረው ነበር ወንዶ ነብኝ በጣም ነው በቃ እኔ ወይ አቤላ እና አሁን እባክሽ ሊቢያ ላይ ተይዙ ብር ምናምን እያዋጣን እኮ ለዛ እኮ ልጠይቅሽ ብዬ እኮ ነው የመጣሁት። ማን ነበር ስሙ? አቤላ። እኔ ደግሞ ልቤላ ያልሽ መስሎኝ ልቤላ መስሎኝ አላውቀውም። አቤላ ተመሳስሎብኝ ነው በእናትሽ። እና ያለሽ ነው ነገር አረጅም። ኧረ ቸሩ መድኃኒዓለም ይርዳል። ኧረ ነይ እባክሽ እንዴት ትክክል አንቺ ነይ ይሁን እማዬ እማዬ ምን ሆንክ? ሴቷ እህቴ ስትሞት በህልሜ ያየሁ እማዬ። ሄሎ እናትሽ አርፏል። ምን? ወይኔ እናት ምን? 1 week later. እማዬ እማዬ ምን ሆንክ ደግሞ? ወንዱ እህቴ ሲሞት በህልሜ ያየሁ እኮ እማዬ። ምን? አንተ ገፊ፣ ባለፈው እናቴን ገፋ፣ ዛሬ ደግሞ አባቴን ልገፋው ነው? ሄሎ አባትሽ አርፏል፣ ቶሎ ድረሽ። ወይኔ አባቴ። 1 week later. በቃ እንግዲህ እኔ ልጅ አንቺም ተይ፣ ሀዘን አታብዙ ውስጥ ሀዘን ሲበዛ ነው ነገሮች የሚደጋገሙት። ተው። አዎ ጋሽ ሰምት ምን ማድረግ ይቻላል ብሎ ነው። እማዬ እማዬ ምን ሆንክ ደግሞ ዛሬ? አባቴ እኮ ሲሞት በህልሜ ያየሁ እማዬ። አንተ ገፊ ልገፋ ይፋረ ሴት ልጅ ተበላች። You get it? Okay. If you don't get it, forget about it. ዛሬ ደግሞ ምግብ አትበላም እንዴ? አረ በላለሁ። የሚበቃህን አቅርብ ደግሞ። እርግጠኛ ነህ እሱን ትጨርሰዋለህ? አዎ ጨርሰዋለሁ። ምን ነው? እሺ እንግዲህ ምንም ምግብ እንዳይተርፍ። አረ ዛሬ ደግሞ ምን አይነት ረሃብ ነው የራበን? እንጨምር መሰለኝ። ግን ጨምረን ካልጨረስነው እማዬ ትገለናለች። አረ እንጨርሰዋለን፣ ችግር የለውም። እንጨምር። ምንድነው? ምን ነው? ለምን ጨመርክ እንዴ? ምንድነው? አትብላ ነው እንዴ? ለምን አቀባ ካንተ አሰርፈም ታስቀምጠው ምግብ የት እንደማረገው እንዴት ግራ እንደሚገባኝ ባየክ። ጨርሰዋለሁ፣ ችግር የለውም። እሺ እንግዲህ እኔ አንድ የተረፈ ምግብ እንዳላይ አቡ እንዴት ነው የሚጣፍጠው ግን? በቃም እባክህ ማለት በቃና ምን ማለት ነው? ሁለት ጉርሻ እንኳን አልጎረስንም እንዴ? ምን እናርገው ታዲያ? እሺ እንበላለን ብለህ ለምን ጨመርን? ቅድም መስሎ የነበረ አሁን በቃ ባክቶ። ወይኔ ያስገድልከን፣ ወይኔ ያለቀልን። አራት አካብዶ ምንም አትለንም። አውሱማ ምንም አትለንም፣ ትገልናለች እንጂ ዝም ብለህ ነገራት፣ ችግር የለውም። እማዬ ምንድነው? በቃኝ። ይሄ ነው አረከኝ